በእስራኤላውያን አመቱ በገባ በሰባተኛው ወር በስማሜን በደም ስሙኝ አመቱ በገባ በሰባተኛው ወር ወሩ በገባ በ11ኛው ቀን የስርየት ቀን ይባላል። የስርየት ቀን ማለት ነው እናንተ አሁን እንደምንሰማው አይደለም። የስርየት ቀን ጉጉት ነው ለአንድ አይሁዳዊ። በመሃል የሚደረጉ መስዋዕቶች ቢኖሩም የስርየት ቀን ግን it's very serious በቃ በዋናነት የምትጠብቀው ነው። የሆነ ነገር ነክተ የሆነ ነገር ሆነ የስርየት ቀንን ቋጥረ ነው የምትጠብቀው። ምስክርዬ የስርየት ቀን 6 ወር ከ23 ቀን ቀረው ይላል። አንድ ቀን ሲነጋል አረ ተመስገን ነው 6 ቀን ከ22 ቀን ቀረው ይላል። የስርየት ቀን ከደረሰ ተአምር ነው። እና ልክ የስርየት ቀን ሲደርስ አመቱ በገባ በሰባተኛው ወር ወሩ በገባ በ11ኛው ቀን ሌላ ካህናት ሳይሆን ሊቀ ካህናት የካህናት አለቃ ይመጣል። አብዛኞቻችሁ እንደምታስታውሱት የቤተ መቅደሱ ስትራክቸር ቅድስተ ቅዱሳን አለ፣ ቅድስት አለ፣ አደባባይ አለ። አደባባይ ላይ የሚቀመጠው መደበኛው አይሁዳዊ ነው። አደባባይ ነው። ቅድስት ይናፍቃል። ቅድስተ ቅዱሳን አይታሰብም። አይሁድ ሆነህ ራሱ አደባባይ ላይ እንደኔና እንዳንተ የበረሃ ወይራ ከአይሁድ ውጪ ያለ አህዛብ በጣም ብዙ የመንጻት ፕሮሰሶች ተከናውኖ ከተሳካለ ከሰፈር ውጪ ነው የምትቀመጠው፣ ከአደባባይ ውጪ ነው የምትቀመጠው። እኛ አደባባይ ብርቁ ነን። እንደ አደባባይ ራሱ ክብር የለህም። እንትን ነው ከተሳካለ ኦል ዶዝ እንትን አልፈ ራሱ ቁጭ ካልክ ራሱ እዚች አካባቢ ቁጭ ብለህ ነው። እና ሊቀ ካህናቱ ይመጣል። የሰርክ ልብሱን ያወልቅና ልብሰ ተክህኖን ያደርጋል። መጀመሪያ የፍየል ደም የኮርማ ደም ይይዛል። ለሱና ለካህናት ነው። ራስህን አድን ነው። ከዛ ነው የሚታሰበው ለሌላው። እንደምንሰማው ወገብ ላይ ታስሮ ደውል ተደርጎ ነው የሚገባው። ከዛ አሁን እኔ ወደዚህ ስመጣ ጓጉቼ ነው የመጣሁት። ጌታ እኔ መዋሸት አልፈልግም። ጓጉቼ የዛሬ 15 ቀን የተነገረኝ ጓጉቼ ከቤቴ ነው የመጣሁት። ሚስቴን ካልተመለስኩ አላልኳት። ካልተመለስኩ እንትኑን አደራ ምናምን አላልኳትም። ማሬ እመጣለሁ ብያት ነው የመጣሁት። ደስ ብሎኝ ቸኩዬ ቁንጥንጥ ብሎኝ ማገለግለው እግዚአብሔር ምስክር ይሁን። ደስ ብሎኝ እዚህም ስመጣ ውርር አድርጉኝ። 12 ዓመት ሆኖኛል ሙሉ ጊዜ ከሰጠው። አሁን እንደዛ ብዬ ደስ ብሎኝ ነው የመጣሁት። አሁን ደስ እያለኝ ነው እንጂ ድንገት ባይቀበለው እያልኩ አይደለም። ድንገት ባይሰማ በኋላ መሀል ለመሀል ጉባኤ ላይ አዋርዱኝ ብቻ እየተጎተትኩ ወጣ ብያ መጣሁ። ምናልባት የሚቀጥለው ካልተመለሱ ፓስተሮችን ጠይቂ ምናምን ብያት አይደለም። እየፈነጠስኩ ነው የመጣሁት። ናፍቄ ነው የመጣሁት። አይገባኝም። ያኔ ግን ሊቀ ካህናቱ እንደዚህ ደስ እያለው አይደለም የሚመጣው። ተሰነባብቶ ሊሆን ይችላል። ከሞት ጋር ፍጥጫ ነው። ባይቀበለውስ እጣን ተደርጎ በእጣኑ መካከል ነው የሚመለከተው። ስሙኛኔ ከዛ መጀመሪያ ለሱ ያደርጋል እና ዝም ብዬ እንደዚህ ለመግለጥ ልሞክር። እዚህ አደባባይ ጋር ቁጭ ብለህ ውስጥ ምን እየተከናወነ እንዳለ አታውቅም። በቃ ዝም ብለህ ቁጭ ብለህ መጠበቅ ነው እናት እና ምናልባት ካህናት እዚህ አካባቢ ያሉ ካሉ ኮሽ ካለ ሰላም ነው አለ እየተቀበለው ሰላም ነው። ውስጥ ምናምን ድምጽ ካለ ገመዱ እንዲህ ካለች ተመስገን አለ። ከዛ ይወጣል። 2 ፍየሎች ይዘጋጃሉ። አንደኛዋ ትታረዳለች፣ ደም የሷ ይያዛል። አንደኛዋ ላይ እጁን ይጭናል። ኃጢአት በሙሉ እሱ ላይ ሆነ ነው። ሌላኛው ፍየል ወንድ ነው። ሌላኛው ፍየል ከሰፈር ውጭ ይጣላል። ምን ማለት ነው? ኃጢአት ከማህበሩ እንደዚህ ራቀ ነው። ከዛ ደሙን ይዛል። ቅድስት ይገባል። ቅድስተ ቅዱሳን ይገባና የስርየት መክደኛ የሚባል አለ። የስርየት መደምሰሻ አይደለም፣ ተከድኖ ይብሰል ነው። ለዓመት ያድርሰን። የስርየት መክደኛ የሚባል አለ። የስርየት መክደኛው ላይ ይደረጋል። ከዛ ከወጣና ፌሽታ ነው። ተቀበለው መስዋዕቱን። ኃጢአት ከማህበሩ ራቀ ነው። እልልታ ነው፣ ደስታ ነው። ግን
ከዚህ በኋላ እንደነዚህ አይነት ዕቃዎች አያስፈልጉኝም ብለህ ገለባ አጣጥላቸው። ያስፈልጉሃል ኔክስት ይር የሚቀጥለው ዓመት በተመሳሳይ ሰዓት በተመሳሳይ ጊዜ ያስፈልግሻል። እና ዕቃዎቹ በአግባብ መቀመጥ አለባቸው። ወይ የነሱ አይነት ዕቃዎች ያስፈልጉሃል። ወይም ስሙኝ በጌታ ይሄማ በደንብ ይወራ። ልክ የስርየት ቀን ተከናውኖ ተመስገን ብለህ እልል እያልክ ወደ ቤት ስትሄድ ድንገት የሆነ ማኖ ከነካ የሚቀጥለውን ዓመት የስርየት ቀን ትጠብቃለህ። መሀል ላይ ያሉ መስዋዕቶች እንደተጠበቁ እንደገና ደግሞ ልትጀምር ነው። 11 ወር ከ24 ቀን ይቀራል ልትል ዕብራውያን ጸሐፊ ዕብራውያን 9:10 ላይ ያነጻጸረ ሲነግረን ምንድነው የሚለው? የአዲስ ኪዳኑ ሊቀ ካህን የአዲስ ኪዳኑ ሊቀ ካህን ምንድነው ያደረገው? ሲጀምር ለሱ አያስፈልገውም። እሱ ነውር የለበትም። እሱ ያንተ ነገር ግድ አለው እንጂ እሱ እንደሆነ ንጹህ ነው። የአዲስ ኪዳኑ ሊቀ ካህን ቆይ መጀመሪያ ለራሴ ከራሴ ቆይ አይደለም ነው አኖ እሱ ንጹህ ነው። ደግሞ የአዲስ ኪዳኑ ሊቀ ካህን የሚገርምህ በጉም ነው፣ አቅራቢውም ነው፣ መስዋዕቱም ነው። እና ምን አረገ መሰለ? የአዲስ ኪዳኑ ሊቀ ካህን ምሳሌ ወደ ሆነችው ምድራዊቱ ድንኳን ሳይሆን ግን አባቱን ይነግረዋል። ይሄው ይላል፣ ይሄው የበደላቸው ፍፄ እኮ እንደዚህ ይሄው እንትን እኮ ይሄው ያልተከፈለ ይሄው። ከዛስ የሚቀጥለው ዓመት የምጠብቀው መስዋዕት የለኝም። የዛሬ ዓመት የምጠብቀው የለኝም። ለኔክስት ይር የማዘጋጀው የለኝም። ለጳጉሜ ጾም ጸሎት የማዘጋጀው የለኝም። ለዛሬ ዓመት ክረምት የማዘጋጀው የለኝም። አንዴ ለሁል ጊዜ ማነው ጮክ ብሎ አሜን የሚል? ዛሬም ይሰራል። ደሙ ዛሬም ይሰራል። ማማለዱ አሁንም ይሰራል። ይሄ ማለት እንደፈለግን እንሆን ነው? ይሄ ማለት እናክፋፋው ነው? ኖ። ይሄ ሲገባ ያውም ያስጠነቅቃል። ከዛስ ምንድነው የሚሆነው? እንደኔ አንተቱን የበረሃ ወይራ ያንተን አላውቅም። እንደኔ አይነቱን ሩቅ አንተ ለማንኛውም አደባባይ ቁጭ በል አይደለም ያለኝ። በመረቀልን አዲስ መንገድ ሕያውና አዲስ መንገድ ወሰደና አገናኘኝ። ወይ አየህ፣ አሁን ዛሬ የዛሬውን ዝማሬ ይቀበለኝ ይሆን ወይ አልልም። ይገባችኋል ምለው? በንጹህ ይሄ ፈር ስለለቀቀው ነገር እያወራው አይደለም። ንጹህ በሆነው ነገር ስላለው ብቻ ነው የምናገረው። ይቀበለኝ ይሆን እንዴ አልልም። ተቀብሎታል። በኢየሱስ በኩል ተቀብሎታል። ዛሬ ማረኝ ብለው አሁን ራሱ ይሰማኛል። አየህ፣ አሁን ይሄ ሲገባ አየህ፣ ሰፈር ማን እንደመጣ ሲገባ፣ ምን እንደተከናወነልህ ሲገባ፣ የት ሰፈር እንደመጣ ሲገባ እንት አይገርምህም? አሁን ቅድም የጨቀጨቀህን ስታስበው እንደ ጎደለ ያወራህን እንደማትቀጥል ያጫውትህን ላውጅ ነው። አልሰማህም? የምድር ዳርቻ ፈጣሪ ወይ አልሰማህም? ውሆቹን በፍኙ የሰፈረ አልሰማህም? ምድርን በስንዝር የለካ አልሰማህም? አሕዛብ ከአይሁድ ውጭ ያለ በገንቦ እንዳለች ጠብታ የሆነለት አባት እንደሆነ አላወቅም? ወዳጅ እንደሆነ አላወቅም? አጋዥ እንደሆነ አላወቅም? እዚህ ቤት እግዚአብሔር አባቴ ነው የሚል ሰው አለ? በስሙ ለሚያምኑት ለተቀበሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል አሁንም ላውጅ። አልሰማህም? በመስቀል እንደሞተ አልሰማህ? እንዳይሆን ወድሃለሁ እንዳለ አልሰማህ? እንዳይሆን እንደገና እድል እንደሚሰጥ አልሰማህ? እንዳይሆን እኛ ሰፈር ኃጢአተኞች ሰፈር አብዝቶ እኔ ኩድሩም ቢሆን የመጣሁት የጠፋውን ፍለጋ ነው እንዳለ አልሰማህ? እንዳይሆን አላወክ? እንዳይሆን የሆኑ ነገሮች ጋርደው እንዳይሆን እሱም ማየት ብርቅ፣ ሰፈር የመጣውን አይቶ ማን እንደሆነ ማወቅ ብርቅ። ይህም ብዬ ላብቃና እንጸልይ። አሜን።
ሰፈር ማን እንደመጣ ያወቁ ሰዎች አኗኗራቸው ያስታውቃል። ማን እንደመጣ የገባቸው ሰዎች ኧረ በስመ አብ እንደ ጢዲዮስ ልጅ በርጤሌሜዎስ የማርቆስ ወንጌል ምዕራፍ 10 ላይ ሰውየው አይነ ስውር ነው። በሰው ነው የሚገባው፣ በሰው ነው የሚወጣው። እና አንድ ቀን እንትን the whole environment ተቀይሯል። ምንድነው አለ የናዝሬቱ ኢየሱስ ነው አሉት። እኔ ደግሞ ሌላ ነገር መስሎኝ አላለም። ሰፈር ማን እንደመጣ ገብቶታል። ኢየሱስ እኛ ሰፈር በዚህ በኢያሪኮ ምናምን ኢየሱስ አውቆታል። እንዳወቀው የምታውቀው ሲጠራው ኢየሱስ አይደለም ያለው፣ በኪዳን ስም ነው የጠራው። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። አተ ዝም በል አትጩህ አሉት። እሺ መቼስ ሌላ ቀን እጠራለሁ አላለም። ኧረ በእናትሽ ሰፈር መጡ እኛ ጋር መጡ። ያኔ በመጣበት ፍጹም ሰው ፍጹም አምላክ ማንነት ዝም ብሎ በዛው በቅፍርናሆም ምናምን በዛው በቲቤሪያስ ምናምን እያደረገ ቢጨርስስ ሰፈር መጥቶማ አብዝቶ ጮኸ ይላል። ቆመለት ኢየሱስ ቆመለት ጌታ አልናቀውም። ቆመለት ጌታ አንዳንዴ ኮስኮ ተወሰነ ነው። ዝም በል ሲሉት ና ይፈልጋል አሉት። ከዛ ጌታ ጠይቀው ምን እንዳደርግልህ ነው የምትፈልገው? ምን እንዳደርግልህ ነው የምትፈልገው? እንደዚህ ነው የምተርከው ወጣቶችን ሳገኝ በተለይ ቃል በቃል አይደለም የሚለው ከሐሳቡ ሳልወጣ አውቄሃለሁ። እሺ አንተም ሰፈር መጥተህ በቀደም እነ ጋሽ እንትን የሰጡኝን አይነት ዲናር መልሼ ልጠይቅ አውቄሃለሁ። እሺ አንተ አሁን እዚህ ድረስ አጠገቤ መጥተህ ምን አደርግ ዘንድ ምን ላደርግልህ ብለህ እየጠየቅከኝ መልሼ እነትዬ እንትና አዋቶ የሰጡኝን አይነት ልባሽ ደግሞ ደግሜ ልጠይቅ? እሱንም ማድረግ ትችላለህ። ግን አውቄሃለሁ። እሺ ሌላን ውሽ የምጠይቅህ ይሄንንም ታደርጋለህ። ግን አውቄሃለሁ ሌላንም የምጠይቅህ ምን? አይ እኔ ዛሬ የምጠይቅህ እስከ ዛሬ ማንም ያላረግልኝ፣ ምናልባት ዛሬ ዝም ብለህ አልፈኝ ሄደህ ራሱ ቢሆን ኖሮ ማንም የማያደርግልኝ ምንድነው የምትፈልገው? እኔ ማየት ነው የምፈልገው። ጌታ ኢየሱስ ከባድ ጥያቄ ነው የጠየቀው። እስቲ ቆይ ላስብበትና አላለው። እኔ በጣም እኮ ነው የሚገርመኝ። አይዘን ሲል እያለሁ ምንድነው የምትፈልገው? አይዘንድ ያ በቃ ሰፈር መጥቶ ምን እየጠየቅሽ ነው? ምን ስለ ሁሉም እንጠይቃለን፣ ስለ ኤቭሪ ሊትል ቲንግ እንጠይቃለን። ጥያቄ የለውም። ግን አንዳንድ ቀን አይታየም አገር በማን አየ እንደ ሐዋርያው ጳውሎስ ክራዳሳባል እንደ ሐዋርያው ጳውሎስ ከአብ ፊት እንበረከካለሁ ይላል። አባትነት ሁሉ ስያሜ ከሚያገኝበት ከአብ ፊት እንበረከክ። አየ ሐዋርያው ጳውሎስ ሲንበረከክ ጥቁር ሌዘር ሶፋ አይታዩ። ሐዋርያው ጳውሎስ ሲንበረከክ ነጫጭ ወንበሮች አይታዩትም። ሐዋርያው ጳውሎስ ሲንበረከክ የሆነ እንደዚህ አይነት ኦክታጎን ያለው አዳራሽ አይታዩ። ሐዋርያው ጳውሎስ ሲንበረከክ የአብ ፊት ይታየዋል። ማንን እንደሚያወራ ያውቃል፣ ማንን እንደሚጠይቅ ያውቃል። የሆነ ሰው ባርኬ ላብቃኔ ባክ እየበራ ይብራልህ፣ እየጨመረ ይጨምርልህ፣ እየተረዳኸው እንደገና መረዳት ይሆንልህ። ሰፈር ማን እንደመጣ እንደገና የምታውቅበት፣ ማን እንደወደደህ እንደገና እኔ ዛሬ ልባርክህ ራሴንም ጨምሬ ይብዛልህ፣ ይጨምርልህ።